አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል ለዱዓ ይገረዋል ታዲያ ይህንን ብቻ መደጋገም ጀመረ ይሰው ይደጋግማል ጌታዬ ልቤን ጠግንልኝ ያለቅሳል የሚሰማው ቁርአን አያ ሁሉ ያስለቅሰዋል ሁኔታዎች በሙሉ ልቡን ሆድ ብሶታል ልቡ ተሰብሯል ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል እገሌ ነህ እንዴ አዎ 3 ቀን ነው መፈልጋለሁ 3 ቀን ሁሉ ፈልጋለሁ ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ ያ አላህ አብሽር ወثبت وانت على الحق አንተ ሐቅ ላይ ነው ያለኸው ጽና ከአንድ አመት በኋላ አላህ ይከፍትልሃል ሰብር አድርግ ብለዋል ያ አላህ የዚህ ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም ሪሳላ من الله عز وجل ከአላህ የሆነ መልእክት በነብዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም ተደሰተ ጭንቀቱ ሁሉ ለቀቀው ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ አብሽር ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ እለት በስልክ ነገር አላህ ልቦችን እንዲህ ይጠግናል ወደ አልጀባር ወደ ጠጋኙ ጌታ አላህ Subhanahu Wa Ta'ala ተጠግቶ ያልተጠገነ ባሪያ የለም